አለሚቱ ትባላለች። በአንድ የገጠር አካባቢ ውስጥ ነው የምትኖረው። ፍቅረኛዋ ክረምቱን በአዲስ አበባ ነው ያሳለፈው። ዛሬ ቀኑ ደርሶ ወደ ቀየው ስለሚመለስ አለሚቱ በጣም ደስ ብሏታል። አንድ ነገር ግን ውስጧን አስጨንቋታል። እንደ ድሮ ባይወደኝስ የሚል ሐሳብ ስለነበራት እንደ ከተሜ ሴት ሆና ለመጠበቅ አሰበች። ሐሳቧንም ለከበደ እህት ልትነግራት እየሮጠች ሄደች። ደበበችም እንጨት ለቀማ ላይ ያለች አለሚቱ መጣ ሐሳቧን አስረዳቻት። ደበበችም የአለሚቱን ሐሳብ በማሽሟጠጥ ምንም እንዳታስቢ እኔ ነኝ ማሳምርሽ አለቻት። መጣው በማለት ቀሚሷን አውልቃ ሱሪዋን ለበሰች። ከንፈሯን አቅልማ አይኗንም ተኳለች። አምሮብኛል ብላ ጠየቀቻት። አላማረብሽም እኔ ላስተካክልሽ በማለት ጦጣ አስመሰለቻት። ከሰው አይን ያውጣሽ በማለት እሱን ለመቀበል አብረው ይሄዳሉ። የድሮ ከበደ የአሁኑ ማክቤል ሆኖ ተመለሰ። ወንድም አለም በማለት እቅፍ አረገችው። ወንድም ጋሻዬ እያለች ጠራችው። ምንድነው የመሰለች በሚል አስተያየት እየተጸየፈ ይመለከታታል። እነሂድ እህቴ በማለት ሲሄዱ እሷም ተከትላ ቦርሳህን ለያዘው አያስፈልግም እኔ እኮ ያንተዋ ደበበች ነኝ አለችው። አውቄሻለሁ ሲላት ቻፔቴን አልወደድከውም? ኩሌኒስ አልወደድከውም? ወይም ከከተሜ ሴቶች አነስኩበት? ዝም በይ በማለት ገፍቷት ይሄዳል።